ወደ ተመልካቾቼ እንደምናችሁ። ባለፈው የስድስተኛ ክፍል የ2018 ሚኒስትሪ ኤግዛም አንሰር ሰርቼላችሁ ነበረ። ዛሬ ደግሞ እዚች ጋር ሂሳብ እንሰራለን ማለት ነው። የ2018 ነው። በቀጥታ ወደ ቪዲዮ ብንሄድ ይሻላል፣ ምክንያቱም ሰዓት እንዳይረዝምብን ማለት ነው። ሶ ሌትስ ጌት ስታርትድ። ከዛ በፊት ግን ቪዲዮን ሰብስክራይብ ካላደረጋችሁት አዳዲስ ከሆናችሁ ሰብስክራይብ አድርጉ። ኮመንትም ስለሚጠቅመኝ ማስተካከል ያለብኝ ነገሮች እንድታበረታቱኝ ፈልጋለሁ ማለት ነው። ከዚህ በፊት ይሄንን ቪዲዮ ቀርጬ ነበረ፣ ግን ሳየው በደንብ ስለማይታይ እንደገና ልቀርጾ ተገድጃለሁ ማለት ነው። እዚች ጋር አንሰሮቹ ተሰርተዋል ኦልሬዲ፣ እንደገና ልሰራው ነው። አንደኛ ጥያቄ ከዚህ ስንጀምር የጎን ርዝመቱ 4 ሜትር ወርዱ 5 ሜትር የሆነ ሬክታንግል ስፋት ስንት ነው ይላል። ስፋት ስንት ነው? ይሄኛው ሬክታንግል ርዝመቱ 4 ሜትር ነው። 4 ወርዱ ረዘም ይላል ትንሽ 5 ሜትር ነው የሚለው። ይሄኛውን ስንሰራ በጣም በቀላሉ መስራት እንችላለን። ሬክታንግል ስፋት ማለት ስፋት እኩልናል ወይም ደግሞ ኤሪያ እኩልናል ርዝመት ሲባዛ በወርድ ነው ማለት ነው። ይሄንን ርዝመቱ 4 ሜትር ነው ሲባዛ ወርዱ ደግሞ 5 ሜትር ነው። መጀመሪያ አሃዱን ማወቅ አለብን። እዚች ጋር መሀል ላይ ያለው ማባዛት ስለሆነ ሜትር ሲባዛ በሜትር ካሬ ሜትር ነው የሚሆነው። ሜትር ሲባዛ በሜትር ካሬ ሜትር ነው የሚሆነው። ኦኬ፣ ወይም ደግሞ ሜትር ስኩዌር ብለን ብዙ ጊዜ እንደዚህ ነው የሚመጣ በሜትር ስኩዌር። ስለዚህ 5 ሲባዛ በ4 20 ነው መልሳችን። እዚህ ጋር ስንመጣ አማርኛ ላይ ነው የሚገኘው ማለት ነው። 3 ሜትር ኪዩብ ወይም ደግሞ 3 ኪዩብ ሜትር በሊትር ሲገለጽ ስንት ይሆናል ነው የሚለው። ይሄኛውን ለመስራት በመጀመሪያ 1 ሜትር ኪዩብ ወይም ደግሞ 1 ኪዩብ ሜትር እኩልናል 1000 ሊትር ነው የሚሆነው። 1000 ሊትር። እዚች ጋር ስንሰራው ይሄኛውን 3 ሜትር ኪዩብ እዚህ ጋር ነው የምናስቀምጠው ማለት ነው። ዜን በመስቀለኛ እናባዛለን፣ ክሪስ ክሮስ ማለት ነው። 3 ሲባዛ በ1000 3000። እነዚህ ሁለቱ ይጣፋሉ፣ የሚቀረው ስለዚህ ሊትር ነው ማለት ነው። እዚች ጋር ሀ ላይ ነው ያለ ወይም ደግሞ አልታው ከሚከተሉት ንጽጽር ትክክል የሆነ የቱ ነው? ከሚከተሉት ንጽጽሮች ትክክል የሆነ የቱ ነው ላል የትኛው ይበልጣል እንደማለት ነው። ወይም ደግሞ በትክክል የተቀመጠ የትኛው ነው። ስለዚህ ሀ ላይ ያለው ትናንትና ስለሰራሁበት ነው። እዚች ጋር ሀ ላይ ያለው 2፣ እዚች ጋር ሀ ላይ ያለው 2/3 እኩል ይሆናል 4/9 ነው የሚለው። ይሄኛውን ለማግኘት እኩል ናቸው አለ። ትሩ ለማድረግ እኛ እውነት መሆኑን አለመሆኑን ለማወቅ በመስቀለኛ እናባዛለን። 2 ሲባዛ በ9 18፣ 3 ሲባዛ በ4 12። this is not equal definitely ማለት ነው። ስለዚህ ወደዚህ ማዞር ነበረበት፣ ትክክል አይደለም ማለት ነው። ይሄ ሲጀምር ግን እንድትሳሳቱ የተቀመጠበት ምክንያት 2/3 ነው እዚች ጋር። ከዛ ይሄኛው ስታቃሉት በ2 ነው የሚመጣ። ይሄንንም በ2 ብላችሁ 3 እንድታረጉ ተፈልገው ነው። ግን ይሄ በ2 አይቀልም 9። ይሄ አይደለም ማለት ነው። ላይ ያለው ደግሞ 1/2 እዚች ጋር 1/2 ያንሳል ከ1/3 ነው ያለ። እዚች ጋር በቀላሉ ለመረዳት አንድ ሙዝ አለ ብንል 2 ቦታ ብናደርግ እና ደግሞ ይሄ 1 ሙዝ አለ አጌን 3 ቦታ ብታደርጉት ምን ያህል እንደሚያንስ ተመልከቱ። ይሄ ትልቅ ነው የሚደርሳቸው ማለት ነው። ስለዚህ በዚህ መንገድ ማግኘት ይቻላል። ይሄ ትልቅ ነው ማለት ነው። ወይም ደግሞ በመስቀለኛ ስታባዙት 1 ሲባዛ በ3 3 ነው፣ 2 ሲባዛ በ1 2 ነው። ስለዚህ ወደዚህ መዞር ነበረበት፣ ይበልጣል መባል ነበረበት። ይሄ ትልቅ ነው። አንድን ለሁለት ቦታ ብናካፍል ይሻላል አንድን 3 ቦታ ከምናካፍል። definitely these two choice are unanswered ማለት ነው፣ መልስ አይደሉም። ወደ አመራዋ ስንሄድ 4/3 ይበልጣል ከ5/3 ነው ያለ። ይሄኛውን ቼክ እናድርግ እስቲ በመስቀለኛ 4 ሲባዛ በ3 12፣ 3 ሲባዛ በ5 15።
ይሄ 12 ያንሳል ከ15 ነው። ሶ ይሄኛው ፓርት ከዚህ ማነስ ነበረበት፣ ወደዚህ መዞር ነበረበት። ይሄም ዴፊኒትሊ መልስ አይደለም ማለት ነው። ሉክ ዘ ላስት ዋን 1/3 ትላለች እዚህ ጋር 1/3 እኩል ይሆናል 3/15። ይሄን በቀላሉ ለማግኘት እችኛውን ማቃለል በ3 ብታቃሉት 1 ነች፣ በ3 ብታቃሉት 3 ነው። ሶ 1/3 እና 1/3 እኩል ናቸው ማለት ነው። በሌላ መንገድ 1/3 እኩል ይሆናል 3/15። በመስቀለኛ ብታባዙት 1 ሲባዛ በ15 15 3 ሲባዛ ነው። እዚች ጋር 1/5 ነች። እቺ 5 ነች። 5 ሲባዛ በ3 15 ነው። ሶ ዲስ ዋን ኢዝ ኢኳል ነው ማለት ነው። ስለዚህ መልሳችን የሚሆነው ማን ሶሪ ጠዋት ስለሆነ ማታ እንዳልሰራ ላይት የለኝም። እሺ 4ኛ ከዚህ ቀጥሎ ከተሰጡት ቁጥሮች መካከል ህገኛ ክፍልፋይ የሆነ የቱ ነው? ክፍልፋይ ማለት በሀ ኦቨር ላይ የሚጻፍ ማንኛውም ቁጥር ክፍልፋይ ነው። ይሄ ላኤል ብለን እንጠራለን። ይሄ ደግሞ ታኤት ብለን እንጠራለን። ህገኛ ክፍልፋይ ለመባል ላኤሉ ከታየቱ ማነስ አለበት። ለምሳሌ 1/3 1/2 የላኛው ቁጥር ከስረኛው የሚያንስ ከሆነ ህገኛ ክፍልፋይ ወይም ደግሞ ፕሮፐር ፍራክሽን ብለን እንጠራለን። የእሱ ተቃራኒ ደግሞ ኢምፕሮፐር ፍራክሽን ወይም ደግሞ ህገ ወጥ ክፍልፋይ ነው። የላኛው ቁጥር ከስረኛው የሚያንስበት ይሄ ነው ማለት ነው አይደል? that is clear። 5ኛ ጥያቄ ርዝመቱ 18 ሜትር የሆነ ገመድ ለሁለት ቢቆረጥ የአንደኛው ርዝመት 7 ሙሉ 2/5 ሜትር ቢሆን የሌላኛው ቁጥር ርዝመት ስንት ሜትር ይሆናል ነው የሚለው። ይሄኛውን ለመስራት ገመዱ ይሄ ነው ብንል 18 ሜትር ይረዝማል። 18 ሜትር ርዝመቱ 18 ሜትር ነው እዚህ ጋር። ከዛ ለሁለት ተቆረጠና ይሄ የአንደኛው ተቆራጭ 7 ሙሉ 2/5 ነው ይላል። የአንደኛው ተቆራጭ ማለት ነው። ቶታል ርዝመቱ 18 ሜትር ነው። የገመዱ ሙሉ አጠቃላይ ርዝመት 18 ሜትር ነው። የተቆረጠበት ሲቀነስ እንለውና ይችኛው 7 ሙሉ 2/5 7 ሙሉ 2/5 ይችኛውን መቀየር አለብን ወደ ኢምፕሮፐር ወይ ደግሞ ወደ ህገ ወጥ ክፍልፋይ። ይሄ እናባዛለን፣ እዚህ ጋር ደግሞ እንደምርበታለን። ይሄ 18 ሜትር ሲቀነስ 5 ሲባዛ በ7 35 35 ሲደመር 2 37 15 ይሄ ሜትሩ ቢጠፋም ችግር የለውም። ከዛን ይሄን ምን እናደርጋለን? እዚህ ጋር በተፈጥሮ አንድ አለች። የአንድና የአምስት የጋራ ቁጥራቸው 5 ነው። ወይም ደግሞ ይሄን 5 የሚያደርግ ቁጥር እንፈልጋለን ማለት ነው። ከስራቸው ላይክ ፍራክሽን እንዲሆን ተመሳሳይ እንዲሆኑ ማለት ነው። 5 ስለሆነ ይሄኛውን ላኤሉንም ታኤቱንም በ5 ብናባዛ ነው ማለት በቀላሉ ወደ መልስ ያመጣናል። 5 ሲባዛ በ18 90 ነው። 5 ሲባዛ በ1 5 ነው። ሲቀነስ እዚች ጋር ይሄንን 37 ከስር 5 አሁን ላይክ ፍራክሽን ሆነልን ማለት ነው። እዚች ጋር አንዱን እንወስዳለን፣ 5 እንወስዳለን ከዚህ ውስጥ አንዱን። ይሄን ደግሞ ቀንሰን እናስቀምጣለን፣ እንቀናንሳቸዋለን። ከላይ የሚገኙትን 90 ሲቀነስ 37 90 ሲቀነስ 37 ከ0 7 ስንቀንስ አይቻልም። ይሄን 8 እናደርገውና ለዚህ 10 ሲቀነስ 7 3 ነው። 8 ሲቀነስ 3 5 ነው። 53 ከስር 5 53 ከስር 5 የሆነ ምርጫ ላይ ሄደን እንፈልጋለን ማለት ነው። እዚህ ጋር 6ኛ ጥያቄ ከዚህ ወረቀት 6ኛ ጥያቄ የክፍልፋይ 131 ከስር 25 ዋጋ በአስርዮሽ ሲገለጥ ምን ያህል ይሆናል ነው የሚለው። ይህን ዳይሬክትሊ ማካፈል ነው የሚኖርብን። 131 ሲካፈል ለ25 እዚህ ጋር ብንቆርጥ 13 ነው የሚሆነው። አይሆንም፣ ዳይሬክት ነው የምናካፍለው።
በአራት ብታባዙት 100 ነው የሚሆነው። ይሄ ደግሞ 131 ነው። ስለዚህ በ5 እንሞክራለን። 5 ሲባዛ በ5 25 ነው። 5 ጽፌ እንዳለ 10 ነው። 5 ሲባዛ በ2 ከዚህ ጋር እዚህ ጋር 2 አለኝ 12 ይሆናል። ይሄን ሲቀንሱት ከአንድ ላይ 5 አይቻልም። እቺን 2 እናደርጋለን። ይሄ 11 ከ11 ላይ 5 6 ነው። ከ2 ላይ 2 ከአንድ ላይ 1 የለም። ይሄ ነው ማለት ነው መልስ 6 ቀራ 6 ስለማይካፈል እዚህ ጋር ነጥብ እናስቀምጠዋለን። እዚህ ጋር 0 እንጨምርለታለን። 60 ለ25 2 ይደርሳል። 2 ሲባዛ በ25 50 ነው። ሲንቀንስበት 10 ነው። 10 ለዚህ አይካፈልም። ስለዚህ አንድ 0 እንጨምርለታለን። 100 ሲካፈል ለ25 4 ነው ማለት ነው መልሱ። ስለዚህ መልሳችን የሚሆነው 5.24 5.24 እዚህ ጋር አመርኋ ላይ ነው ያለ ማለት ነው። ከሚከተሉት አስርዮሽ ውስጥ የዚህ ትክክለኛው ውጤት የሆነ የቱ ነው ይላል። ማባዛት ነው። 1.21 በዛ 4.35 ይሄ መደመር ቢሆን ኖሮ ነጥቡን የምናስቀምጠው ሁለቱን ብቻ ቆጥረን ነው የምናስቀምጠው። አሁን ግን 4 ዲጂት ዘለን ነው የምናስቀምጠው ነጥብ። አሁን ሰው እናባዛ በቃ 5 ሲባዛ በ1 5 5ን በ2 10 0 ጽፋ እንዳለ 5ን በ1 5 ነው። ከዚህ ጋር 6 3ን በ1 3 ነው። 3ን በ2 6 ነው። 3ን በ1 3 ተገኝ 4ን በ1 4 ነው። 4ን በ2 8 ነው። 4ን በ1 4 ነው። ሰው 5ን እናወርዳታለን። 0 እና 3 6 እና 6 12 ከ4 ጋር 16 6 ጽፌ አንድ አለኝ። እንደና 3 4 4 እና 8 12 2 ጽፌ አንድ አለኝ 5። አሁን እንዳልኳችሁ ነጥቡን ስናስቀምጥ ማባዛት ስለሆነ 1 2 ዲጂት አለ 3 4 ከዚህ ጋር 4 ዲጂት ነው የምንዘለው 1 2 3 4 እዚህ ጋር ነው የምናስቀምጠው 5.263 5.263 5.263 እዚህ ነው ያለ። ይሄ ነው የሚሆነው በቀጥታ። ኦኬ 8ኛ የ16 5ኛ ሲቀነስ 11 4ኛ ውጤት በመቶኛ ሲገለጽ ስንት ይሆናል? ይሄንን ዳይሬክትሊ እንሰራለን። በመስቀለኛ ብንሰራ የተሻለ ነው የሚሆነው። ይሄ ላይ በመስቀለኛ ስንሰራ 16 ሲባዛ በ4 ሲቀነስ 5 ሲባዛ በ11 ከስራቸው ሁለቱ ቁጥሮችን ማባዛት 5 ሲባዛ በ4 16 ሲባዛ በ4 64 ነው የሚመጣላችሁ። ሲቀነስ 5 ሲባዛ በ11 55 ከስር 20 4 ሲቀነስ 5 አይቻልም። ይሄን 5 እናደርጋለን። 14 ሲቀነስ 5 9 ነው። 5 ሲቀነስ 5 ይሄ ኦልሬዲ አይቀነስም። በቃ አለቀ ማለት ነው። ከስር ይሄ 20 9 20ኛ ነው የምንፈልገው። 9 20ኛ ነው። 9 20ኛ እዚህ ውስጥ የለም። 9 20ኛ ሚል እዚህ ውስጥ የለም። ወደ መቶኛው ነው የሚቀየረው። በመቶኛ ስለጠየቀን ማለት ነው። 9 20ኛ ማለት ነው። ይሄ ቁጥር መቶ የሚያደርገው ማን ነው? በ5 አይደል? በ5 ነው ማባዛት ያለብን ማለት ነው። 9 ሲባዛ በ5 45 20 ሲባዛ በ5 100 ከመቶ ውስጥ ስንት ነው ማለት ነው? 25 ማለት ነው። ይሄ ነው። ወይም ደግሞ በሌላ መንገድ 20ኛ ወደ ፐርሰንት ለመቀየር በመቶ ማባዛት ነው። 9 ሲባዛ በመቶ 900 ይመጣል። ከስር 20 በዚህኛው 0 በዚህኛው 0 ካንስል አውት አድርጉት። 90 ከስር 2 ነው የሚቀረው። 90 ከስር 2 ማለት 45% ነው ማለት ነው። መልሳችን የሚሆነው 45% እዚህ ጋር ነው የሚገኝ። አይ ሆፕ ግልጽ ነው ብዬ ተስፋ አደርጋለሁ። 9ኛ በአንድ ክፍል ውስጥ ከሚማሩ 40 ተማሪዎች ውስጥ 18ቱ ወንዶች ቢሆኑ የሴት ተማሪዎች ብዛት በመቶኛ ስንት ነው? በቃ አጠቃላይ ተማሪዎች 40 ናቸው። ሲቀነስ 18 ስታደርጉት ይሄ የሴት ተማሪዎች ናቸው። ሴት ተማሪዎች
ይሄ አጠቃላይ ብዛት ነው። ይሄ ስንቀንስ ይው ነው። ይሄ የወንድ ተማሪዎች ነው። ሶሪ ኦኬ፣ የወንድ ተማሪዎች ብዛት ነው። የሴት ተማሪዎች ብዛት ለማግኘት በአጠቃላይ ብዛት ከአጠቃላይ ብዛት የወንድ ተማሪዎች ብዛት ስንቀንሰው 22 እናገኛለን። ይሄ የሴት ተማሪዎች ብዛት ነው። የሴት ተማሪዎች ብዛት 22 ነው። ከስንት ውስጥ ነው? ከ40 ውስጥ። ኦኬ፣ ከ40 ውስጥ የሴት ተማሪዎች ብዛት 22 ነው። ስለዚህ በመቶኛ እንሰራለን። የወንዶችም መቶኛ መስራት ስንፈልግ 18 ነው የወንዶች ብዛት ከስንት? ከ40 ውስጥ። በዚህ ነው የምንሰራ። አሁን እኛ የተጠየቅነው የሴቶችን ብዛት ነው። ስለዚህ ይሄን በመቶ ማባዛት ነው ማለት ነው ፐርሰንቱን ለማግኘት። ኦኬ፣ ይችኛውን ዜሮ ካንስል አውት በዚህኛው ጋር 22 ሲባዛ በ10 220 ነው የሚሆነው። ከስር 4 220 ሲካፈል ለ4 22 ሲካፈል 4 5 ነው። 5 ሲባዛ በ4 20 ስንቀንሰው ይሄ ሁለት ቀሪ ያለው ከዛ ይችኛውን ዜሮ እናወርድበታለን። 20 አገኝ 20 ሲካፈል ለ4 5 ነው። አገኝ 5 ሲባዛ በ4 20 there's no any remainder 55 ነው የሚሆነው ማለት ነው። እዚህ ጋር 55 ነው የሚሆነው ማለት ነው። አስረኛ በጣም ቀላል ነው። ከዚህ ቀጥሎ በቀረበው የእድገት ንድፍ ውስጥ የጎደለውን ቁጥር የሚያሟላው የቱ ነው ይላል። 1 2 ጨምሮበት 3 3 ጨምሮበት 6 4 ጨምሮበት 10 እኛ ደግሞ 5 ጨምረንበት 15 እናደርጋለን። this is our answer። 11ኛ ቪዲዮውን ሁለት ቦታ ማድረግ አለብኝ ምክንያቱም እንዳይረዘምብን ማለት ነው። ከሚከተሉት አልጀብራዊ መግለጫዎች ውስጥ ሁለታዊ ቁም የሆነ የቱ ነው? ሁለታዊ ቁም የሆነ የቱ ነው? ሁለታዊ ቁም ማለት አንድ የሂሳብ ስሌት ብቻ ውስጡ ያለው ያገለጽ ይሄ አሁን 2 ሲባዛ በ3 ኦኬ። አሁን ይሄ አንድ ነገር አሟልተዋል። አንድ ማባዛት ነው ያለው ግን ይሄ ተበታትኖ ነው ቁጭ ያለው። ይሄ መልስ አይሆንም። ላይ 3 ቀ ሲቀነስ 2 መ ሲቀነስ 3 ይሄ 3 አይነት ቁሞች ነው። አንድ ቁም፣ ሁለት ቁም፣ 3 ቁም ነው የሚለው እዚህ ጋር። ስለዚህ 3 ቦታ ነው የተቀመጡት ማለት ነው። አመርኋ ላይ 3 20 መ ሲቀነስ 7 ኦኬ አንድ ቁም አለ። አጠቃላይ ናቸው እነዚህ አንድ ቁም። ቁጥሩና ፊደሎቹ ቢደባለቁም ችግር የለውም። ይሄ እንደ አንድ ቁም አድርገን እንወስዳለን። መላይ 5 ቀ ሲቀነስ ሲደመር 11 ሸ ይሄ አንድ ቁም፣ ሁለት ቁም፣ 3 ቁም። ስለዚህ ይሄ ነው የሚሆነው ነው ዴፊኒትሊ። ይሄ ግን የሚሆን ይመስላል ሊያሳስታችሁ ነው። እንደዚህ ተራርቆ መቀመጥ የለበትም። 12ኛ ጥያቄ ሸ እኩል ይሆናል 3 ነው ቢሆን ዋጋው የሸ ዋጋ 3 ቢሆን አልጀብራዊ መግለጫ 5 ሸ ከስር 6 ሲቀነስ 2 ትክክል ዋጋ ስንት ይሆናል? እዚህ ጋር ያለን 5 ከስር 6 ሸ አለን ሲቀነስ 2 በሸ ፈንታ እዚህ ጋር 3 ሰጥቶናል ራይት። we must substitute over here 5/6 በሸ ፈንታ 3 እንከተዋለን ሲቀነስ 2 5 ሲባዛ በ3 15 ከስር 6 ሲቀነስ 2 ኦኬ። ደን እዚህ ጋር ከስር አንድ ማድረግ አለብን። በተፈጥሮ አንድ አለች እዚህ ጋር የጋራቸው 6 ነው። የአንድና የ6 የጋራ ቁጥሩ ማን ነው? 6 ይሄንን 6 ማድረግ አለብኝ ማለት ነው። ይሄን 6 የሚያደርገው በ6 ነው ሳባዛ ነው ላይክ ፍራክሽን እንዲሆኑ ነው። ኦኬ 15 ከስር 6 ሲቀነስ 2 ሲባዛ በ6 12 1 ሲባዛ በ6 6 ላይክ ፍራክሽን ሆነልኝ ማለት ነው። እዚህ ጋር 6 ሆነ ተመሳሰለኝ ከስር ተመሳሰሉ ማለት ነው። እዚህ ጋር አንዱን ወስዳለሁ ማለት ነው። 6 አንድ ወስዳለሁ። እዚህ ጋር ደግሞ 15 ሲቀነስ 12 15 ሲቀነስ 12 3 ነው ከስር 6 መልስ ውስጥ ምርጫ ውስጥ ይሄኛው ቁጥር ሊኖር ይችላል ግን መልስ አይደለም። ጀስት ምን ማድረግ አለ? ሲምፕሊፋይ ማድረግ አለ። በ3 1 በ3 2 1 ሁለተኛ ካለ አወር አንሰር ዳት 5 ተማሪዎች በእረፍት ጊዜያቸው ያነበቧቸው ገጽ ብዛት 15 20 25 30 እና 35 ሆነው
ተመዝግቧል። ተማሪዎቹ ያነበቧቸው ገጾች አማካይ ብዛት ስንት ነው ነው የሚለው። እነዚህም በአጠቃላይ መደመር ነው። 15 ሲደመር 20 ሲደመር 25 ሲደመር 30 እነዚህን አጠቃላይ ከደመርናቸው በኋላ ለብዛት እናካፍላለን። 1 2 3 4 5 ብዛታቸው 5 ነው። ከስር ለ5 ነው ማካፈል ያለብን። እንደምራቸዋለን ከላይ ያሉት ቁጥሮች ስደምሩት እንደዚህ ይመጣላቸዋል። 125 ይመጣል። የላኛውን ቁጥር እንደዚህ ሲደምሩት ከስር 5 125 ለ5 ማካፈሉ እኩል ይሆናል። መልሱ 25 ይመጣላችኋል። አካፍሉ እናንተ። ዲስ ዋን 14ኛ አንዳንዴ ደግሞ እረፍት የሚሰጣችሁ ጥያቄዎች አሉ። የማሰሩበት የማደክሙበት ማለት ነው። ቀጥሎ የሚታዩት ጠጣር ምስል ምን በመባል ይታወቃል? ሲጀመር የጠለልና የጠጣር ምስሎች መለየት አለባችሁ። የጠለል ምስል ማለት ርዝመትና ወርድ ብቻ ያላቸው ናቸው። እነዚህ ውስጣቸው እቃ እናስቀምጣቸው። የጠለል ምስል። አሁን ደግሞ ይሄ የሚጠይቀን የጠጣር ምስል ነው። ጠጣር ምስሎች ርዝመት አላቸው፣ ቁመት አላቸው፣ ወርድም ደግሞ ይኖራቸዋል። ውስጣቸው እቃ ልናስቀምጣቸው የምንችላቸው ናቸው ማለት ነው። እነዚህ አሁን ይሄ ጠጣር ምስል ነው። ጠጣር ምስል ይሄ የሚታየው ነገር ምንድን ነው ነው የሚለው። ሲሊንደር ዴፊኒትሊ አይደለም። ኮን አይደለም። ፒራሚድ ፕሪዝም አይደለም። ፒራሚድ ነው። እሺ ፒራሚድ ነው በቀጥታ ማለት ነው። ኦኬ ግማሽ ጥያቄ ላይ ደርሻለሁ። ከሚከተሉት ውስጥ ዝርጥ አንግል የሆነ የቱ ነው? ዝርጥ አንግል የምንለው ከ90 እስከ 180 የሚለኩት ናቸው። ዊዛውት 90 እንደ ዊዛውት 180 90 ሳይጨምር 180 ሳይጨምር እዚህ መሀል ላይ ያሉ ከዚህ የሚበልጡ ከዚህ የሚያንሱ ቁጥሮች ከዚህ የሚበልጡ 91 150 160 179 ናቸው ማለት ነው። እዚች ላይ ያለው ይሄኛውን ይሆንና ማለት ነው። ኦኬ ቪዲዮ ረዥም እንዳይሆንባችሁ 15ቱን ደግሞ በቀጣይ እሰራላችኋለሁ ማለት ነው። ኦኬ 15 ይበቃናል። ስለዚህ ቪዲዮን እስካሁን ካያችሁ ድረስ አይቀር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ቀጣይ ደግሞ የቀሩትን 15 ጥያቄዎች አብረን እንሰራለን ማለት ነው። እስከ 15 ሰርተናል። መልካም ጊዜ ሁላችሁ። ቻው